አልወድህም በይኝ። አልወድህም። አይኔን እያየሽ በይኝ። እሺ በይ። በቃ አልወድህም በይኝ። ተረቱ አለቀ ዶክተር? አዎ አለቀ። ስለዚህ ከዚህ በኋላ አትወጂኝም? አልወድህም። ደግመሽ አይኔን እያየሽ ንገሪኝ። አሁንም አይኔን ማየት አልቻልሽም። አልወድህም። በፍጹም አላመንኩሽም። ግን ሂጂ። እኔም አልቋል ብዬ አስባለሁ። ኧረ እባክህ። አዎ ብዙ ጊዜ አታቃጢ። ሂጂ። ታሪኩ እዚህ ጋር ማብቃት አልነበረበትም ዶክተር። ያከምሽው ቁስል ገና አልደረቀም። እየዳበስሽ ምናልባትም እየሳምሽ ማከም ነበረብሽ። ግን አንቺ ለታካሚሽ ጀርባሽን ሰጥተሽ ሄድሽ። ብቻውን ትተሽው ሄድሽ። ይህ ክህደት ነው። የበለጠ ጎርተሽኝ ሄድሽ። ልክ ታሪኬን እንደቀማሽኝ ነው። ለአቃቢ ጊዮርጊት ምን ልትነግረው ነበር? ዞር በልልኝ እባክህን፣ እየለመንኩ ነው። ከኔና ከቤተሰቤ ራቅ። ንገረኝ እስቲ ምን ልትለው ነበር? አባቴን የገደልከው አንተ ነህ። እኔንም ልትገለኝ ነው? የአባቴ ደም አልበቃ አለህ? አንተ የሱ ልጅ ነህ? አባትህ ለትንሽ ገንዘብ ሲል ነው አባቴ ላይ ተኩሶ የገደለው። ይገባሃል? ስማኝ ፍርሃት አስላን፣ በትልቅ ውሸት ውስጥ እየኖርክ ነው። ሂድና ሐኪሟን ጠይቅ። የምን ሐኪም? በደንብ አዳምጠኝ። ከኔም ከቤተሰቤም እንድትርቅ እፈልጋለሁ። ሐኪሟ ሁሉንም ትነግርሃለች። ሁሉንም ነገር ታውቃለች። እኔን ተወኝ፣ እኔን ተወኝ።